ሰላም ጤና ይስጥልኝ ክቡራን ተመልካቾች፣ ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ክፍሌ ጊዜ በላይ በማረስ የምግብ ሉዓላዊነታችንን አስተማማኝ በሆነ መልኩ ለማረጋገጥ የምናደርገው ጥረት የተሳካ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ የዘንድሮ የበጋ መስኖ ስንዴ ልማት አምና ከሰራ ነው በብዙ ይበልጣል፣ እስካሁን የተገኘ ውጤትም እጅግ አመርቂ ነው ብለዋል። ጠቅላይ ሚኒስትሩ በሁሉም መስክ የምናደርገው ጥረት የብልጽግና መሰረት ይጥላል ብለዋል። በሌላ ዜናም ጠቅላይ ሚኒስትር ዶክተር አብይ አህመድ ለሁለተኛው ትውልድ ኢትዮጵያውያን ጥሪ ያቀረቡ። የጠቅላይ ሚኒስትሩን ጥሪ ከጽሕፈት ቤታቸው ማህበራዊ ገጽ አግኝተናል። ተከታትለን እንመለስ። ጥሪ ላቀርብላቸው የምፈልገው በውጭ ሀገር የተወለዱ የሁለተኛ ትውልድ ኢትዮጵያውያን በሚመለከት ነው። ሁለተኛው ትውልድ ኢትዮጵያውያን ከሚቀጥለው ሳምንት ጀምሮ ከታህሳስ 20 እስከ መስከረም 20 በሶስት ዙር ወደ ሀገራቸው እንዲመጡ ተጋብዘዋል። የመጀመሪያው ዙር ኮኔክት ቱር ካልቸር የሚል ነው። ባህላቸውን ማወቅ፣ ባህላቸውን መልሰው ማስታወስ እንዲችሉ የገናን በዓል፣ የጥምቀትን ከዚያም ተከትሎ የሚከበሩ የድል በዓላትን ከኛ ጋር እንዲያከብሩ ተጋብዘዋል። ሁለተኛው ዙር ከኤዩ ሰሚት ጀምሮ እስከ ክረምት መባቻ አካባቢ ያለው ኮኔክት ዩር ሂስትሪ የሚል ነው። ታሪካቸውን በእምነት፣ በባህል፣ በቋንቋ ያሉ ታሪካቸውን እንዲያውቁ የሚያስችል ነው። ሶስተኛው ዙር በእነሱ ሰመር በእኛ ክረምቱን እስከ መስከረም 20 የሚሻገር ሆኖ ይሄ ደግሞ ሊቭ ዩር ሌጋሲ የሚል ነው። ባህላችሁንና ታሪካችሁን ካወቃችሁ ሪኮኔክት ካደረጋችሁ በኋላ ሕፃናትን በማስተማር በማልበስ ችግኝ በመትከል በክረምት ስራ በመሳተፍ በትውልድ አገራችሁ ሌጋሲያችሁን ተዉ የሚል ነው። ይሄ ግብዣ ዝም ብሎ ባዶ ግብዣ አይደለም። ለሁለተኛው ትውልድ የዲያስፖራ ዜጎቻችን ወደ ሀገር ስንጋብዝ የኢትዮጵያ አየር መንገድ፣ ሆቴሎቻችን፣ ሰርቪስ የሚሰጡ ተቋሞቻችን በሙሉ በቂ የሚባል ዲስካውንት ያደርጉላቸዋል። ከትኬት ጀምሮ በአጠቃላይ ጉዟቸው ለምሳሌ ጨበራ የሚያርፉ ከሆነ ኖርማል ከሚከፈለው ሲግኒፊካንት የሆነ ገንዘብ በዲስካውንት እንዲያገኙ ይደረጋል። ዋናው ከነዚህ ዜጎች ገንዘብ ማግኘት ሳይሆን ባህላቸውን፣ ታሪካቸውን እንዲያውቁ፣ ሀገራቸውን እንዲያውቁ፣ ሀገራቸውን እንዲወዱና ወደፊት የብልጽግና ጅማሯችን ፈር እየያዘ ሲሄድ መጥተው ሀገራቸውን እንዲያገለግሉ በማሰብ ነው። ኢትዮጵያ የኛም የነሱም ናት። በሩቅ በሚሰሙት በሩቅ በሚወራው ስለ ኢትዮጵያ በቂ ግንዛቤ ማግኘት ስለማይችሉ የሚወራው እውነትም ይሁን ውሸት መጥተው ኤክስፒሪየንስ እንዲያደርጉ፣ መጥተው እንዲያዩ፣ በራሳቸው መንገድ እንዲያረጋግጡ የኢትዮጵያ መንግስትና ሕዝብ ይጋብዛቸዋል። ሁለተኛው ትውልድ አሁን አገሩን የማወቅ ባህሉን፣ ታሪኩን የማወቅ ተግባር ከፈጸመ በኋላ በሚቀጥሉት ዓመታት በዋና ዋና ስራዎቻችን እንደየአቅማቸውና ደረጃቸው የሚሳተፉበት ሁኔታ በግልጽ ፖሊሲ የሚሰናዳና የሚጋበዙ ይሆናል። የሁለተኛውን ትውልድ ኢትዮጵያውያን ጥሪ ተቀብለው ለሚመጡ እንግዶች በኢትዮጵያ አየር መንገድ የበረራ ትኬት ቅናሽ እንደሚደረግላቸው የቱሪዝም ሚኒስቴር ገለጸ። የቱሪዝም ሚኒስትር ናሲሴ ጫሊ ለጋዜጠኞች በሰጡት ማብራሪያ ጠቅላይ ሚኒስትር አብይ አህመድ ለሁለተኛው ትውልድ ኢትዮጵያውያን ያቀረቡት ጥሪ በሶስት ዙሮች እንደሚካሄድ አስታውቀዋል። ጥሪውን ተቀብለው ለሚመጡ በኢትዮጵያ አየር መንገድ የበረራ ትኬት ቅናሽ የሚደረግላቸው ሲሆን ሆቴሎች፣ አስጎብኚ ድርጅቶችና የትራንስፖርትና አገልግሎት አቅራቢዎች ልዩ የዋጋ ቅናሽ አድርገው ለማስተናገድ መዘጋጀታቸውን ገልጸዋል። አዲስ ዋልታ ነው የዘገበው። ጥራቱና ደህንነቱ የተጠበቀ ወተት ለዜጎች ተደራሽ ለማድረግ ባለድርሻ አካላት ኃላፊነታቸውን መወጣት እንደሚኖርባቸው የግብርና ሚኒስቴር አሳሰበ። እንደ ሚኒስቴሩ ከሆነ ኢትዮጵያ ለወተት ተስማሚ ስነ ምህዳር የታደለች ሀገር ብትሆንም ወተትን ለዜጎቿ በብዛትና በጥራት ተደራሽ ማድረግ አልቻለችም። ጎረቤታችን ኬንያ እንኳ የአንድ ሰው አማካይ ዓመታዊ ወተት ፍጆታዋ 120 ሊትር ሲሆን የኢትዮጵያ ግን በግማሽ ዝቅ ይላል ብለዋል።
ሀገራችን ጸጋዎቿን በውል ባለመጠቀሟና በቂ ወተት ማቅረብ ባለመቻሏ በዓመት በ20 ሚሊዮን ዶላር ወጪ ወተት ከውጭ እንደምታስገባ ዶክተር ፍቅሩ ረጋሳ ገልጠዋል። የሀገራችን የወተት ተደራሽነት ተግዳሮት ከምርት አቅርቦት ባሻገር ከግብይትና ከመረጃ ልውውጥ ችግር ይመነጫል። በወተት ተደራሽነት ላይ ያተኮረ መድረክ የተካሄደ ሲሆን በመድረኩ የህንድ፣ ብራዚል፣ ኬንያና ሌሎች ሀገራት የወተት ልማት ተሞክሮዎች ቀርበው ውይይት ተደርጎባቸዋል። በየደረጃው በወተት ልማትና እሴት ሰንሰለት የሚታዩ ግድፈቶችና ብልሹ አሰራሮች በአስቸኳይ ሊታረሙ እንደሚገባ ዶክተር ፍቅሩ ረጋሳ በጥብቅ አሳስበዋል። መረጃውን ያገኘነው ከሚኒስቴሩ ማህበራዊ ገጽ ነው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልልና የጋምቤላ ህዝቦች ክልል የሰላምና የልማት ትብብር ፎረም ተመሰረተ። በፎረሙ ምስረታ የተገኙት የኢፌዴሪ ሰላም ሚኒስቴር ሚኒስትር አቶ ብናልፍ አንዱዓለም ከዚህ ቀደም በሌሎች ክልሎች የተመሰረተው የሰላምና ልማት የጋራ ፎረም ውጤታማ መሆኑን ተናግረዋል። ዘገባው የባልደረባችን ሀብታም ወልደስላሴ ነው። ብሩክታይት ብርሃኑ ታቀርበዋለች። ፎረሞቹ በክልሎቹ አዋሳኝ አካባቢዎች የሚፈጠሩ ችግሮችን በጋራ የግንኙነት መድረኮች እንዲፈቱ ከማድረግም ባለፈ ክልሎቹንና በክልሎቹ የሚኖረውን ህዝብ በጋራ ልማት በማስተባበር ረገድ ከፍተኛ ውጤት ማስመዝገብ መቻሉንም ገልጸዋል። የጋምቤላ ህዝቦች ክልልና የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የብዝሃ ባህል፣ ቋንቋ፣ ሃይማኖትና ብሔር ያላቸውን ህዝቦች ለዘመናት በአብሮነትና በወንድማማችነት የኖሩ ናቸው ብለዋል። ዛሬ በሁለቱ ክልሎች መካከል ተመስርቶ የተበሰረው የጋራ የሰላምና ልማት ፎረም ከሌሎች ነባር ፎረሞች ልምድ በመቅሰም በክልሎቻችሁ አዋሳኝ አካባቢዎችና እንዲሁም ሀገሪቱ ከውጭ በምትዋሰንበት አካባቢ የምትገኙ እንደመሆናችሁ ህገወጥ እንቅስቃሴዎች በጋራ እንዲገታ፣ ጸጥታ እንዲሰፍንና አካባቢዎቹ በልማት እንዲተሳሰሩ ማድረግ የሚጠበቅ ጉዳይ ነው ብለዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በፎረሙ ምስረታ ባሰሙት ንግግር የሁለቱ ክልል ህዝቦች የጋራ እሴት የገነቡ በአብሮነትና በአንድነት የሚኖሩ ወንድማማች ህዝቦች ናቸው ብለዋል። ዛሬ የተመሰረተው የሰላምና የልማት ትብብር ፎረም የህዝቦችን አብሮነትና ግንኙነት ለማጠናከር የሚያግዝ ነው ሲሉም ተናግረዋል። ይህ የተሰናዳው የአሰራር ማዕቀፍ የመንግስታትን ግንኙነት ይበልጥ የሚያጠናክር የሰላም እሴቶችን የሚያጎለብትም ነው ብለዋል። የጋምቤላ ክልል ርዕሰ መስተዳድር አቶ ኡሙዱ እጁሉም የፎረሙ ምስረታው በአንድነትና በትብብር በመደጋገፍ ወንድማማችነትን የምናጠናክርበት የሰላምና የልማት ስራዎቻችን የምናሳልጥበት ነው ብለዋል። በጋራ የመግባቢያ ሰነድ የቀረቡ ስምምነቶችን ተቀብለን ተግባራዊ እናደርጋለን ብለዋል አቶ ኡሙዱ እጁሉ። በሁለቱም ክልሎች የተፈረመው የሰላምና የልማት የጋራ ፎረም ማቋቋሚያ ሰነድ በኢፌዴሪ የሰላም ሚኒስቴር አቶ ብናልፍ አንዱዓለም አማካኝነት ተከናውኗል። በከፋ ዞን ጎባ ወረዳ ጋራ ሙጂ የአርብቶ አደር ቀበሌ ኡፊቲ በተባለው መንደር በምግብና ስርዓተ ምግብ ደህንነት ፕሮጀክት ብሪፎንስ በ3.5 ሚሊዮን ብር ወጪ የተገነባ የንጹህ መጠጥ ውሃ ግንባታ ተመረቀ። የውሃ ፕሮጀክቱ ከ2000 በላይ የአካባቢ ነዋሪዎችን ተጠቃሚ እንደሚያደርግ ተገልጿል። ባልደረባችን አዳሙ እሸቱ የዚህን ዝርዝር ተመልክቶታል። በአርብቶ አደር አካባቢዎች የተለያዩ የመሰረተ ልማት ችግሮች እንዳሉባቸው ይነገራል። ከነዚህም አንዱ የንጹህ መጠጥ ውሃ ችግር ነው። ታዲያ በጎባ ወረዳ አርብቶ አደር አካባቢ የሚስተዋለውን የንጹህ መጠጥ ውሃ ችግር ለመቅረፍ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል አርብቶ አደርና ቆላማ አካባቢ ጉዳዮች ቢሮ ዘርፈ ብዙ ተግባራትን እያከናወነ ይገኛል። ከነዚህም በጎባ ወረዳ ጋራ ሙጂ አርብቶ አደር አካባቢ ቀበሌ ኡፊቲ በተባለው መንደር የተገነባው የውሃ ፕሮጀክት አንዱ ነው። የምረቃው ስነ ስርዓት በጎባ ወረዳ ምክትል አስተዳዳሪ አቶ ስዩም እሞ የተከፈተ ሲሆን እንደ ምክትል አስተዳዳሪው ገለጻ የሰው ልጆች በህይወት እንዲቆዩ ንጹህ መጠጥ ውሃ አስፈላጊ ነው በማለት የአርብቶ አደር አካባቢ ማህበረሰብ የመጠጥ ውሃ ባለመኖሩ በችግር ውስጥ መቆየታቸውን ተናግረው ክልሉ ይህንን ከግንዛቤ በማስገባት የመጠጥ ውሃ ገንብቶ ለተጠቃሚዎች ክፍት በማድረጉ ደስታ እንደተሰማቸው ገልጸዋል። አንድ ሰው በህይወት ለመቆየት ንጹህ የመጠጥ ውሃ አስፈላጊ መሆኑ ይታወቃል። ይሁንና አርብቶ አደሩ ማህበረሰብ ለረጅም ጊዜ በንጹህ የመጠጥ ውሃ እጦት እየተቸገረ እንዲሁም ንጹህ ውሃ ለማግኘት ሲል ረጅም የእግር ጉዞ እየተጓዘ እየደከመና እየሞተ እንዲሁም መጓዝ የማይችሉ የተገኘውን ንጹህ ያልሆነና ያልተጣራ ውሃ በመጠጣት ለውሃ ወለድ በሽታና ሌሎች ተዛማጅ በሽታዎች በመዳረጋቸው በዚሁ ምክንያት እየታመሙና እየሞቱ የቆዩ ሰዎች ቁጥር ቀላል አይደለም። ደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት አርብቶ አደርና ቆላማ አካባቢ ቢሮ ከብሪፎንስ ፕሮጀክት ጋር በመተባበር ይህን ውሃ አስገንብቶ ለዛሬው ምረቃ አድርሶልናል። ለዚሁ ለአርብቶ አደሩ ማህበረሰብ ከፍተኛ የውሃ እጦትን የሚቀንስና በቀጣይም የውሃ ፍላጎትን በከፊሉ የሚቀንስ መሆኑ ይታመናል።
የፕሮጀክቱ አስተባባሪ አቶ ተስፋዬ ኦይገልቺ በበኩላቸው ፕሮጀክቱ በአርብቶ አደር አካባቢዎች የተለያዩ የልማት ተግባራትን በስፋት እያከናወነ እንደሚገኝ ተናግረው በዚሁ በጎባ ወረዳ ጋራሙጂ ቀበሌ 3.5 ሚሊዮን ብር ወጪ ወጥቶበት የተገነባውና ለምረቃው የበቃው ፕሮጀክት አንዱ ነው ብለዋል። ይሄ ግንባታ እንደሚታወቀው ቀደም ሲል በከፋ ዞን ውሃ መምሪያ ሼልፍ ላይ የተገኘ ዶክመንት ፕሮጀክቱ በመቀበል የተለያዩ ያልተሟሉ ነገሮች እንዲሟሉ በማድረግ ለዚህ ቀበሌ ማህበረሰብ ተገንብቶ አገልግሎት ላይ እንዲሆን ከ3.5 ሚሊዮን ብር በላይ ወጪ የፈጀበት በመሆኑ ለዛሬው ለማህበረሰቡ ክፍት ሆኖ አገልግሎት እንዲሰጥ እኛም እዚህ ተገኝተን እንደ ፕሮጀክት የነበረውን የክትትል ስራ አይተናል። በተለይ ኮንትራክተሩ አቸብ ኢንጂነሪንግ ኮንትራክተር የሚባል ነው ይህን ፕሮጀክት ተረክቦ በአጭር ጊዜ ውስጥ ሰርቶ ያጠናቀቀው። ከዚህ ጋር ተያይዞ አቸብ ኢንጂነሪንግን ምስጋና እንድታቀርቡልኝ በዚህ አጋጣሚ ጠይቃለሁ። የክልሉ አርብቶ አደርና ቆላማ አካባቢዎች ጉዳይ ቢሮ ኃላፊው አቶ ታምሩ ቦኒ በመልእክታቸው ፕሮጀክቱ ተጠናቆ ለምረቃ በመብቃቱ የተሰማቸውን ደስታ ገልጸው ቢሮው በካፋና ምዕራብ ኦሞ ዞኖች ውስጥ የሚገኙ 40 ቀበሌዎች ላይ በርካታ ስራዎችን እያከናወነ እንደሚገኝ ተናግረው ከነዚህም የግብርናና ኑሮ ማሻሻያ ፕሮጀክት፣ የተፈጥሮ ሀብት ጥበቃ፣ የንጹህ መጠጥ ውሃና የህብረት ስራ ተግባራት ይገኙበታል ብለዋል። እንኳን ለዛሬው የምረቃ ቀን በሰላም አደረሳችሁ አደረሰን። ከሁሉም አስቀድሜ በዚሁ የማህበረሰብ ንጹህ መጠጥ ውሃ ፕሮጀክት ምረቃ ስነ ስርዓት ላይ ተገኝቼ መልእክት እንዳስተላልፍ እድል በማግኘቴ የተሰማኝን ጥልቅ ደስታ በራስ ስምና በአርብቶ አደር ማህበረሰብ ስም የላቀ ምስጋናዬን ለማቅረብ እወዳለሁ። በክልላችን የሚገኙ የአርብቶ አደርና ከፊል አርብቶ አደር ማህበረሰብ ክፍሎች የልማትና የመልካም አስተዳደር ችግሮችን ለመፍታት ሌት ተቀን መንግስታችን እየተጋ ነበር፣ አሁንም እየተጋ ይገኛል። በዚሁ መሰረት በዚህ ቢሮ ውስጥ ከተቋቋሙት ፕሮጀክቶች አንዱ የምግብና ስርዓተ ምግብ ደህንነት ማሻሻያ ፕሮጀክት ወይም ብሮፎንስ አንዱ ሲሆን ይህ ፕሮጀክት በክልላችን በሁለት ዞን መዋቅሮች ማለትም በምዕራብ ኦሞና በካፋ ዞን ጎባ ወረዳ ስራዎችን እያከናወነ ይገኛል። በድምሩ እንደ ክልላችን ሁለት ዞኖች ላይ በ40 ቀበሌዎች ላይ ስራውን እየሰራ ይገኛል። እንደ ኃላፊው ገለጻ ለዚሁ የሚሆን የገንዘብ ድጋፍ የተገኘው ከአፍሪካ ልማት ባንክ ሲሆን ይህም ከኢትዮጵያ መንግስት ጋር በትብብር እየተሰራ እንደሆነ አንስተው የተመረቀው ፕሮጀክት ከ2000 በላይ የሚሆኑ የአካባቢው ነዋሪዎችን ተጠቃሚ እንደሚያደርግ ተናግረው ማህበረሰቡ የተገነባውን ውሃ በአግባቡ ጠብቆና ተንከባክበው መጠቀም እንዳለበትም አሳስበዋል። በዛሬው ዕለት በካፋ ዞን ጎባ ወረዳ ጋራሙጂ ቀበሌ እያከናወንን የምንገኘው የንጹህ የማህበረሰብ ውሃ የመጠጥ ውሃ በአፍሪካ ልማት ባንክ በተገኘውና በኢትዮጵያ መንግስት የጋራ ትብብር በተገኘው ገንዘብ በብር 3,586,800 ተገንብቶ በቀበሌው ለሚገኘው ለወንድ 920 ሴት 1098 በድምሩ ለ2018 የሚያህሉ የአርብቶ አደር ማህበረሰብ አገልግሎት የሚሰጥ ይሆናል። እናም የህብረተሰብ ክፍሎችን ተጠቃሚ የሚያደርገው ይህ ፕሮጀክት ዛሬም ይህን አስመልክቶ አገልግሎቱን ክፍት ለማድረግ የምናደርገው የምረቃ ፕሮግራም የዚህ ፕሮጀክት አንዱ ስኬት መሆኑ በድጋሚ እንኳን ደስ ያላችሁ ለማለት ይወዳል። በስተመጨረሻም ይህ በዚህ መልኩ በተዋበና በአማረ መልኩ ሁኔታ አመርቅና ለአገልግሎት ክፍት የተደረገውን ንጹህ የመጠጥ ውሃ ፕሮጀክት የአርብቶ አደሩን ማህበረሰብ በባለቤትነት እንድንከባከብና እንዲጠብቅ በመንደር ተሰባስቦ የዚህን አገልግሎት ተጠቃሚነት እንዲያረጋግጡ እያሳሰብኩኝ መጪው ጊዜ የአርብቶ አደሩን ማህበረሰብ ብልጽግና እንደሚረጋገጥ መልእክትን እያስተላለፍኩኝ መልካም የልማት ጊዜ እንዲሆንላችሁ መልእክት ለማስተላለፍ እወዳለሁ። በቦታው ተገኝቶ ሀሳባቸውን ያካፈሉን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ውሃ ማዕድንና ኤነርጂ ቢሮ ምክትል ኃላፊው አቶ ፋልታሙ ዲቢሎ የክልሉ አርብቶ አደርና ቆላማ አካባቢ ጉዳይ ቢሮ ፕሮጀክቱን ተከታትለው ለአገልግሎት ክፍት ማድረጉ የክልሉን የውሃ ሽፋን ከፍ እንደሚያደርገው ገልጸው ነዋሪዎቹ የተገነባውን የውሃ ሀብት ጠብቆ መጠቀም ከቻሉ በቀጣይም ሌሎች ተጨማሪ ልማቶች እንደሚከተሉም ተናግረዋል። የክልላችን የውሃ ሽፋን ይሄ ውሃ ወደ ስራ በመግባቱ ከፍ ያደርገዋል። ምንድነው የሚያስፈልገው? ይሄ ተቋም ከዚህ በኋላ እንክብካቤ ይፈልጋል።
መንከባከብ ያስፈልጋል። እነዚህ ፖስቶች የውሃ መክፈቻና መዝጊያዎችን በደንብ መጠበቅ ያስፈልጋል። ውሃዎችን በተደራጀ ሁኔታ መጠቀም ያስፈልጋል። ይሄን እድል ያላገኙት አሉና የዚህ ቀበሌ ህዝብ በጣም ተጠቃሚ ነው። አስቀድሞ የእድሉ ተጠቃሚ ሆነዋልና ይሄን መንከባከብ ያስፈልጋል። ይሄን መጠበቅ ያስፈልጋል። ይሄን ወደፊት ፍላጎቱ እየሰፋ ሊመጣ ይችላል። ይሄን በፈረቃ መጠቀም ያስፈልጋልና የቀበሌው ህዝብ እንኳን ደስ አላችሁ ማለት ፈልጋለሁኝና በምረቃው ስነ ስርዓት ላይ የአርብቶ አደርና ቆላማ አካባቢዎች ጉዳይ ቢሮ ምክትል ኃላፊው ዶክተር ታጠቅ ወርቁን ጨምሮ የዘርፉ አስተባባሪዎች፣ ባለሙያዎችና ሌሎች ባለድርሻ አካላት ተገኝተዋል። የውሃ ፕሮጀክቱን መጠናቀቅ ተከትሎ አስተያየታቸውን ለቴሌቪዥን ጣቢያችን የሰጡ የንጹህ መጠጥ ውሃ ተጠቃሚዎች የተሰማቸውን ስሜት የገለጹበትን ዘገባ ባልደረባችን አዳሙ እሸቱ አጠናቅሮታል። ተከታትለን እንመለስ። አንዳንድ ያነጋገርናቸው አካባቢ ነዋሪዎች በሰጡት አስተያየት ማህበረሰቡ ከዚህ ቀደም በነበረው የንጹህ መጠጥ ውሃ እጦት ለከፍተኛ እንግልትና የጤና ችግር እንደዳረጋቸው አንስተው ይህ ፕሮጀክት መመረቁ ችግሩን በእጅጉ ያቃልላል በማለት በዚህም ደስተኞች መሆናቸውን ተናግሯል። ከዚህ በፊት ሴቶች ሂዶ ከሩቅ ሂዶ ነው ተቀድቶ በጀርባቸው ተሸክሞ ነው ያመጡት። አሁን ግን እዚህ ጋር ጠዋት ተነስቶ እዚህ ጋር ይቀዳል። ፊቱን ልጆችንም መጥቶ ይቀዳል። ከዚህ አሁን መንግስት ደህና ለውጥ ያመጣ ነው። አሁን እኔ በዚህ ለውሃ ጉዳይ ስናይ በጣም ደስታ ያሰማናል። ከዚህም በፊት ወንዝ ሂዶ ከምንጩ ማምጣት ከቆሻሻ ጋር የጠጡት በጣም የተጎዱ ነበሩና ከዛ ወዲህ እዚህ ውሃ እንደተሰራ ተጠቃሚ ነው። ከበሽታም ከተለያዩ ጀርሞች አለው ይሄ ወንዝ ውስጥ ውሃ ውስጥ የሚገኘው ማለት ነው። ከዛ ከበሽታ ተርፈዋል ማለት ይቻላል። ውሃ በሆነ ከሰራ በኋላ ሻወር ገባሉ፣ ልብስ ያጥባሉ፣ ይጠጣሉ። ደግሞ ውሃ ካዩ ነው እንጂ አሁን ፊት ለፊት ካዩ ነው መጠጥ የሚወዱት። ውሃ ወንዝ ሄዶ መጠቀም አይወዱም። ከዛ ወዲያውን እዚህ ወንዝ እንደተሰራ ሁሉም በቃ በየቀኑ ይታጠባል፣ ውሃ ይጠቀማል፣ በስነ ስርዓቱ ተጠቅሞ ይገኛሉ። ነዋሪዎቹ ለጣቢያችን በሰጡት አስተያየት የተገነባውን የንጹህ መጠጥ ውሃ ፕሮጀክት ጠብቆና ተንከባክቦ እንደሚጠቀሙ ተናግረዋል። እንደ ትምህርት ቤታችን እኛም ለተማሪዎችም ለማህበረሰቡም ውሃ እንዳይበላሽ መክፈቻ ያለ ቆጣሪ ያለ እንደሱ እንዳይበላሽ ተማሪን ምክርም እንሰጣለን። በስነ ስርዓቱ እንዲጠቀሙም እንመክራለን። ሰዎች ይጠብቃሉ። ልጆቹንም ከገቡ እንቆጣጠራለን። ከዚህ በፊት ሂደን ከመሸከም አሁን የተሻለ ለውጥ ያለ እንጠብቃለን፣ እንቆጣጠራለን፣ ኃላፊነት እንወስዳለን። የተመረቀው የውሃ ፕሮጀክት ከ3.5 ሚሊዮን ብር በላይ ወጪ የተደረገበት ሲሆን ከ2000 በላይ ነዋሪዎችን ተጠቃሚ እንደሚያደርግ ከቦታው ያገኘነው መረጃ ያሳያል። የቻይናው ፕሬዝዳንት ሺ ጂንፒንግ ታይዋንን ከቻይና ለመነጠል የሚደረግ ማንኛውንም ሙከራ እናስቆማለን አሉ። ፕሬዝዳንቱ ይህን አስተያየት የሰጡት ታይዋን ከ2 ሳምንት በኋላ ለምታደርገው ፕሬዝዳንታዊና የፓርላማ አባላት ምርጫ የደሴቷ ቀጣይ ዕጣ ፈንታ የምርጫ ቅስቀሳ አካል መሆኑን ተከትሎ ነው። ዘገባው የአልአይን ነው። ብሩክታይት ብርሃኑ። የታይዋን ምርጫ የውስጥ ጉዳይ ነው ያለችው ቤጂንግ በፕሬዝዳንታዊ ምርጫ ሰፊ የማሸነፍ እድል ያላቸውን የዲሞክራቲክ ፕሮግሬሲቭ ፓርቲ ተወካይ ለቺንጊቲ አደገኛ አስገንጣይ ናቸው በሚል አውግዛቸዋለች። የገዢው ዲሞክራቲክ ፕሮግሬሲቭ ፓርቲ ዋነኛ ተቀናቃኝ ኩምታንጊ ፓርቲ ከቻይና ጋር ጥብቅ ወዳጅነት መመስረትን የሚደግፍ ቢሆንም የደሴቷ እጣ ፈንታ በህዝቦቿ ይወሰናል የሚል አቋም ይዘዋል። ከ2 ሳምንታት በኋላ በሚደረገው ፕሬዝዳንታዊ ምርጫ አሸንፎ ስልጣን የሚይዘው አካል ከቤጂንግ ጋር መፋጠጡ አይቀርም የሚለው የሮይተርስ ዘገባ በታይዋን ሰርጥ ዳግም ውጥረት ሊነግስ እንደሚችል ጠቁሟል። ፕሬዝዳንት ሺ ጂንፒንግ የታይዋንና ቻይና ውህደት አይቀሬ ነው፣ ታይዋንን ከእናት ሀገሯ የመነጠል ሙከራን እንከላከላለን ማለታቸውን ሽዋን ዘግቧል። ቤጂንግ እንደ ሉዓላዊ የግዛቷ አካል የምትቆጥራትን ታይዋንን ለመገንጠል የሚደረጉ ሙከራዎችን በኃይል ልታስቆም እንደምትችል ግን አልጠቀሱም። ባለፉት 18 ወራት 2 ግዙፍ ወታደራዊ ልምምዶችን በታይዋን አቅራቢያ ያደረገችው ቻይና ወደ ታይዋን ሰርጥ የጦር አውሮፕላኖቿና መርከቦቿን ስትልክ ሰንብታለች። ታይዋን እንደ ሉዓላዊ ሀገር ከአሜሪካና ሌሎች ምዕራባውያን ሀገራት ጋር ወታደራዊ ግንኙነት ለመመስረት መሞከሯን ዋሽንግተን ለደሴቷ የጦር መሳሪያ ለመሸጥ መስማማቷ ውጥረቱን ማባባሱም ይታወሳል። የእስራኤል ጦር አዛዥ እስራኤል በሐማስ ላይ ያካሄደችው ያለው ጦርነት ለወራት ሊቆይ እንደሚችል ገለጹ። ተጨማሪውን ተከታትለን እንመለስ። ומשיגים את היעדים שהגדרנו להם. צה"ל קרוב להשלמת פירוק גדודי חמאס בצפון הרצועה.
የጦሩ አዛዥ ሄርዚ ሃለቪ በትናንትናው ዕለት ከጋዛ ድንበር ሆኖ ለጋዜጠኞች በሰጡት መግለጫ ምትሃታዊ መፍትሄ የለም፣ የሽብር ድርጅትን ለማስወገድ አቋራጭ መንገድ የለም፣ አቋራጩ በቁርጠኝነትና ያለማቋረጥ መዋጋት ነው ብለዋል። ሳምንትም ይፍጅ ወራት የሐማስን አመራር እንደርስበታለን ብለዋል ሄርዚ። እስራኤል ቀደም ሲል በሰሜን ጋዛ ያሉ ነዋሪዎች የሰላም ቀጣና ነው ወደምትባለው የደቡብ ጋዛ እንዲሄዱ አሳስባ ነበር። ነገር ግን የእስራኤል ጦር የጥቃት አድማሱን ከሰሜን ጋዛ ወደ ማዕከላዊና ደቡብ ጋዛ በማስፋት መጠነ ሰፊ ጥቃት በማድረስ ላይ ይገኛል። የተባበሩት መንግስታት ድርጅት የሰብአዊ መብት ቢሮ ባወጣው መግለጫ እስራኤል በማዕከላዊ ጋዛ የሚገኙትን የቡርጂ የኑስሪያት እና የማጋዚ ካምፖችን ኢላማ ያደረገ 50 የአየር ጥቃቶችን አድርሳለች ብሏል። ቢሮው እንደገለጸው በሁለቱ የአየር ጥቃት ብቻ 86 ሰዎች ተገድለዋል። ድንበሯን ጥሶ ጥቃት ያደረሰባትን ሐማስን ከምድረ ገጽ ለማጥፋት ያቀደችው እስራኤል ማጥቃቷን አሁንም እንደቀጠለች ነው። ለጋዛ እርዳታ እንዲገባ የሰብአዊ ተኩስ አቁም እንዲደረግ ጥያቄ ቢቀርብም እስራኤልና አጋሯ አሜሪካ ግን ይህን ሐሳብ አይቀበሉም። የዘገባው ምንጭ አለ አይን ነው። לפגוע בהם ולרדוף אותם במגוון דרכים. כעת אנחנו מרכזים מאמץ בדרום הרצועה. በህንድ ዋና ከተማ ዴልሂና በሰሜን የህንድ አካባቢዎች ከፍተኛ ቅዝቃዜና ጥቅጥቅ ያለ ጭጋግ የጉዞ እንቅስቃሴን እያደናቀፈ መሆኑ ተገለጸ። በዚህም የተነሳ በከተማዋ ከ100 በላይ በረራዎችና 25 የባቡር ጉዞዎች እንዲዘገዩ መደረጋቸውም ተመልክቷል። ጽዮን ታደለ የአልአይንን ዘገባ ታቀርበዋለች። ከተማዋ ከወቅቱ ጭጋጋማ ቀናት አንዱን እያስተናገደች ሲሆን በዛሬው ዕለት የእይታ ሁኔታውም ከ50 ሜትር ርቀት በታች መውረዱም ነው የተገለጸው። ጭጋጉ የጉዞ እንቅስቃሴ ላይ ባሳረፈው ተጽዕኖ በዝግታ ለመጓዝ ከማስገደዱ ባለፈ በአንዳንድ አካባቢዎች አደጋ ጭምር ማስከተሉ ተነግሯል። ዛሬ ማለዳ የኡታር ፕራዲሽ ግዛት በጥቅጥቅ ጭጋግ መሸፈኑን ተከትሎ በፍጥነት መንገድ ላይ በርካታ ተሽከርካሪዎች እንደተገጫጩ ተሰምቷል። ከቦታው የተነሱ ፎቶዎችና ተንቀሳቃሽ ምስሎችም የተሰባበሩ የመኪና ክፍሎች ጭጋጋማ በሆኑ መንገድ ላይ ወድቀው አሳይተዋል። በአደጋው በሰው ሕይወት ላይ የደረሰ ጉዳት ባይኖርም በርካታ ሰዎች ግን መቁሰላቸው ተገልጿል። የተለያዩ የሰሜንና የመካከለኛ ህንድ አካባቢዎች ቀዝቃዛ ሞገዶች ስለሚያጋጥማቸው በየዓመቱ በዚህ ወቅት ጥቅጥቅ ያለ ጭጋግ በአካባቢው የተለመደ እንደሆነ ተመላክቷል። በአብዛኛዎቹ የሀገሪቱ ሰሜን ክፍሎች በፑንጃብ ሀራያና ኡታር ፓራዲሽ፣ ማዲያ ፓራዲሽ፣ ራጃስታን እና ህንድ በምታስተዳድረው ካሽሚር ቀዝቃዛ የአየር ሁኔታ እንደቀጠለ መሆኑ ተጠቁሟል። ጭጋጋማ ሁኔታ ለሚቀጥሉት 5 ቀናት እንደሚቀጥል ያስጠነቀቀው የህንድ አየር ሁኔታ ቢሮ አሽከርካሪዎች በመንገድ ላይ ለተሻሻለ እይታ የጭጋግ መብራቶችን በመጠቀም በጥንቃቄ እንዲያሽከረክሩ ማሳሰቡን ቢቢሲ ዘግቧል። ድንገተኛ ሁኔታ ካልተፈጠረ በስተቀር ሰዎች ወደ ውጭ እንዳይወጡና ከቤት ውጭ በሚሆኑበት ጊዜ ፊታቸውን በሚገባ እንዲሸፍኑም ጠይቋል። ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ ያዝናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን እየመራው ክፍሌ ዓለሙ አብሬያችሁ ቆይቻለሁ። ቀሪ የጣቢያችን መሰናዶዎች ይቀጥላሉ። በእኔ በኩል ሰላም።